ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ደግሞ ባለ ሶስት ሆሄ የአማርኛ ቃላትን እያነበብን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በኦንላይን እናስተምራለን። እንዲሁም ደግሞ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ህጻናት ልጆቻችሁን በኦንላይን አማርኛ ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በተመሳሳይ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ህጻናት ልጆቻችሁ በአጭር ጊዜ ብቁ አንባቢና ጸሐፊ እንዲሆኑ አድርገን በኦንላይን እናስተምራቸዋለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስከዚህ እነዚህን ቃላት አንብቡልኝ። እሺ እነዚህ የመጀመሪያዋ ፊደል ማን ናት? ሰ ናት አይደለ? ሰ እንላለን። ከዛ ይችኛዋ ማን ናት? ላ። ከዛ ይች ማን ናት? ም። ሰላም ሰላም ብለን እናነባለን። ሰላም። በመቀጠል እነዚህ ናቸው። እሺ እስቲ እነዚህን አንብቡልኝ። ይቺ ማን ናት? ወ። ከዛ ይችኛው ማን ናት? ቀ። ይቺ ጠ። እስቲ አንድ ላይ አንብቡልኝ። ወ ቀ ጠ። ወ ቀ ጠ። ወቀጠ ወቀጠ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። እነዚህ ያው ይቺ ማን ናት? ው ናት። ው። ከዛ ይቺ ማን ናት? በ። በ ናት። ይቺ ማን ናት? ት። ውበት 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 ብለን እናነባለን። ውበት። ዘን እነዚህ ናቸው። ያው ይቺ ማን ናት? ካ ናት። ካ። ከዛ ይችኛው ማን ናት? ር። ር። ይችኛው ማን ናት? ታ። ታ ር ታ። ካርታ ብለን እናነባቸዋለን። ካርታ። እሺ ወደ ቀጣይ ቃላት ስንሄድ እነዚህ ናቸው። እስቲ እነዚህን አንብቡልኝ። እነዚህ ይቺ ማን ናት? ጋ ናት። ጋ። ከዛ ይችኛው ማን ናት? ወ ናት። ይቺ ማን ናት? ን። ጋ ወ ን አንድ ላይ ጋወን ብለን እናነባለን። ጋወን። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያዋ ፊደል ማን ናት? ገ አይደለች? ከዛ ይችኛው ማን ናት? በ። እቺ ረ። ገበረ ገበረ ብለን እናነባለን። ገበረ። ከዛ እነዚህ ናቸው። እስቲ የመጀመሪያዋ ፊደል ማን ናት? ይችኛዋ ወ ናት አይደለ? ወ። ከዛ ይችኛዋ ማን ናት? ፈ ናት። ፈ። ይቺ ማን ናት? ረ። ወፈረ ወፈረ ብለን እናነባለን። ወፈረ። በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማን ናት? ማ ናት። ማ። ከዛ ይችኛዋ ማን ናት? ረ ናት። ረ። ይቺ ማን ናት? ማናት? ይቺ ከ። ማረከ 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 ብለን እናነባለን። ማረከ። እሺ እነዚህ እነዚህ ይቺ ማን ናት? ስ ናት። ስ። ከዛ ይችኛዋ ማን ናት? ው ናት። ስ ው። ይችኛዋ ማን ናት? ር። ር ናት። ስውር ስውር ብለን ስውር። በመቀጠል እነዚህ ናቸው። እነዚህ እሺ ይቺ ማን ናት? ጎ ናት። ጎ። ከዛ ይችኛዋ ማን ናት? በ።
እሺ ይቺ ማናት? ዝ ጎበዝ ምን ይላል? ጎበዝ ብለን እናነባለን። ጎበዝ። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። እነዚህ የመጀመሪያው ማናት? ከ ናት። ከ ከዛ ይችኛው ማናት? በ ናት። ከዛ ይቺ ማናት? ረ ከበረ ከበረ ብለን እናነባለን። ከበረ። እሺ እነዚህ ይቺ ማናት? ዋ ናት። ዋ ከዛ ይችኛው ማናት? ር ር ይችኛው ማናት? ካ ዋ ር ካ አንድ ላይ ዋርካ ብለን እናነባለን። ዋርካ ዋርካ። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? በ ይችኛው ማናት? ረ ረ ናት። ይቺ ማናት? ካ በረካ በረካ በረካ። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? ት ናት። ት ይቺ ማናት? ብ ይቺ ማናት? ር ት ብ ር ክብር 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 ብለን እናነባለን። በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ጎ ናት። ጎ ከዛ ይችኛው ማናት? ረ ይቺ ማናት? ሰ ሰ ናት። ጎረሰ 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 ብለን እናነባለን። ጎረሰ። እሺ ወደ እነዚህ ስናልፍ የመጀመሪያዋ ፊደል ማናት? ይቺ የመጀመሪያዋ ይቺ ከ ናት አይደለ? ከ ትላለች። ከዛ ይችኛው ማናት? በ ከዛ ይቺ ማናት? በ ፐ በ በ ከበበ ብላችሁ ታነባላችሁ። ከበበ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እነዚህ ሰው እነዚህን እስቲ እናንብባቸው። ይቺ ማናት? ጉ ናት። ጉ ይችኛዋ ማናት? በ ይቺ ማናት? ት ጉበት ጉበት ብለናል። ጉበት። እሺ እነዚህን አንብቡልኝ። ይቺ ማናት? ዋ ናት። ዋ ከዛ ይችኛው ማናት? ን ይችኛው ማናት? ዛ ዋንዛ ዋንዛ ብለን እናነባለን። ዋንዛ። እሺ በመቀጠል እነዚህ ናቸው። ያው እስቲ እነዚህን አንብቡልኝ። ይቺ ማናት? ግ ናት። ከዛ ይችኛው ማናት? ብ ናት። ይችኛው ማናት? ር ናት። ር ለዚህ ግ ብ ር ምን ይላል? ግብር ግብር ብላችሁ እንድታነቡላችሁ ግብር። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። ያው የመጀመሪያው ማናት? ክ ናት አይደለ? ክ ከዛ ይችኛው ማናት? ራ ከዛቺ ር ክራር ክራር ብለን እናነባለን። ክራር ክራር። እሺ በመቀጠል እነዚህ ናቸው። ያው እነዚህን አንብቡልኝ። የመጀመሪያው ማናት? ገ ናት። ገ ከዛ ይችኛው ማናት? በ ይችኛው ማናት? ሬ
ገበሬ ገበሬ ብለናል። ገበሬ። እሺ በመቀጠል እነዚህ ናቸው። ያው እነዚህ እቺ ማናት? ጉ ናት። ጉ ናት። ጉ ከዚችኛው ማናት? ሮ ከዚችኛው ማናት? ሮ ጉሮሮ ጉሮሮ ብለናል። እሺ በመቀጠል ወደ እነዚህ ስናልፍ እነዚህን አንብቡልኝ። እነዚህ የመጀመሪያ ፊደል ማናት? ይቺ ጂ ናት። ጂ ከዚህኛው ማናት? ታ ናት። ታ ይቺ ማናት? ር ጊታር 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 ብለን እናነባለን። ጊታር። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ካ ናት። ካ ከዚህኛው ማናት? ው ናት። ው ይችኛዋ ያ ካውያ ካውያ ብለን እናነባለን። ካውያ። እሺ እነዚህ ናቸው። ያው እነዚህ ይቺ የመጀመሪያዋ ማናት? ኮ ናት። ኮ ይቺ ከ ይቺ ብ ብ ኮከብ ኮከብ ብለን እናነባለን። ኮከብ። እንደዚህ እያደረጋችሁ ከተለማመዳችሁ በቀላሉ ማንበብ ትችላላችሁ። የሚጠበቅባችሁ ከእናንተ ምንድን ነው? መጀመሪያ ላይ ከሁሉም አስቀድማችሁ ፊደሎችን እያንዳንዳቸውን መለየት ይጠበቅባቸዋል። ለምሳሌ አሁን ይህ አለ። ይህንን ሳነብ መጀመሪያ ማንን ነው መለየት ያለብኝ? የመጀመሪያውን ፊደሎችን። ለምሳሌ እቺ ወ ናት አይደለ? ወ ወ ከዛ ቀጥላ ያለችዋ ደግሞ ይቺ ናት። ይቺ ማናት ላለው? ሰ ናት። ከዛ ከዚህ በመቀጠል ደግሞ ይቺኛዋ ናት ያለው ማናት? ረ። ይኸው ወ ፈ ረ ወፈረ። መጀመሪያ ፊደሎችን እንደዚህ መለየት። ከዛ ፊደሎችን ከለያችሁ በኋላ በቀላሉ አገጣጥማችሁ ማንበብ መጻፍ የሚያስቸግራችሁ ነገር የለም። ሁሉንም ነገር በቀላሉ ማንበብ ትችላላችሁ ማለት ነው። በዚህ አይነት መንገድ ተለማመዱ። በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ። በጣም ቀላል ነው። ከኛ ጋር ብትማሩ ደግሞ በኦንላይን በጣም በአጭር ጊዜ ብቁና ጥሩ አንባቢ አድርገን እናስተምራችኋለን። የትም ሀገር ሆናችሁ በሚመቻችሁ እናንተ በሚመቻችሁ ስራ በማትችሉበት ሰዓት መማር ትችላላችሁ። አንድ አስተማሪ የግላችሁ ይመደብላችኋል። እንዲሁም ደግሞ ህፃናት ልጆቻችሁን በኦንላይን ማስተማር የምትፈልጉ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ወላጆች ቪዲዮ ላይ ባለው ስልክ አናግሩን። ህፃናት ልጆቻችሁን በአጭር ጊዜ አማርኛ ማንበብ መጻፍ እንዲችሉ አድርገን በኦንላይን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።